ይችን ወጣት በቲክቶክ በኩል በርካቶቻችን እናውቃታለን። ይሄኛውን ደግሞ በዩቲዩብ በርካታ ተከታዮች ያሉትና ልዩ ልዩ ስራዎችን የሚሰራ ወጣት ነው። በተጨማሪም በቲክቶክ እንዲሁ ተከታዮችን በማፍራት ልዩ ልዩ ቪዲዮችን እያጋራን የቆየ ልጅ ነው። ሁለቱም ልጆች ዘንድሮ በተካሄደው የቲክቶክ ክሬቲቭ አዋርድ ላይ እጅግ አነጋጋሪ ሆነው ነበር። ከማነጋገርም አልፈው ግን በርካቶች ከፍተኛ ተቃውሞም ሲያደርሱባቸው ሰምተንም ተመልክተንም ነበር። አሁን ታዲያ እነዚህ ሁለቱን ወጣቶች ጨምሮ ሌሎችም ቲክቶከሮች በፖሊስ ቁጥጥር ስር መዋላቸውን የወጡ መረጃዎችን ለማግኘት ችለናል። ለመሆኑ ወጣቶቹ በፖሊስ ቁጥጥር ስር የዋሉበት ምክንያት ምንድነው? ከዚህ በፊት በህዝብ ዘንድ ከፍተኛ ተቃውሞ ገጥሟቸው የነበረውስ ለምን ይሆን? አሁን በፖሊስ ቁጥጥር ስር የዋሉበት ዝርዝር ሁኔታና በህዝቡ እየተሰጠ የሚገኘው ምላሽ ምን ይመስላል የሚለውን ልንነግራችሁ ፈልገናል ማለት ነው። እንደምናችሁ የምንወዳችሁ የምናከብራችሁ ጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ በማድረግ ስለምትከታተሉ እናመሰግናለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ ሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዕለትም እጅግ አነጋጋሪ ሆነውን የቲክቶከሮችን ጉዳይ በዝርዝር ልንነግራችሁ ነው። እስከ መጨረሻው ከኛ ጋር ሁኑ። ጌታቸው ላይ ደግሞ አብሬያችሁ ቆያለሁ። 60% በ5 ዓመት ከፍለው የቤት ባለቤት መሆን እንደሚችሉ ያውቃሉ? እርሱ 40% በ4 ዓመት ውስጥ መክፈል ከቻሉ ቀሪውን ክፍያ በ25 ዓመት የሚከፍሉበትን መንገድ አመቻችተናል። በመሃል ከተማ መዳረሻ በሆነችው ለቡ መብራት ግንባታቸው ከ85% በላይ የደረሱ ቅንጡ አፓርትመንቶችን ከስቱዲዮ እስከ ባለ 4 መኝታ ቤቶች ከተጨማሪ የሰራተኛ ክፍል ጋር እና ከዋናው መንገድ ትይዩ የሆኑ የንግድ ሱቆች ከ25 ካሬ ጀምሮ ለ20 ቤቶች በወጣው 30% ቅናሽ በ10% ቅድመ ክፍያ ከ600 ሺህ ብር ጀምሮ በመክፈል የቤት ባለቤት ይሁኑ። ታዲያ እነዚህ ቅንጡ ቤቶች ሊጠናቀቁ ጥቂት ቀናት ብቻ ስለቀረው ፈጥነው ታች ባለው ስልክ ይደውሉልን። ዲኤምሲ ሪል ስቴት። ወጣቷ ኢቫን ኢድሪስ በሚል መጠሪያ ነው በቲክቶክ በርካቶች የሚያውቋት። ወደ 700 ሺህ የሚጠጉ ተከታዮችን ማፍራት ችላለች በዚሁ በቲክቶክ በኩል። ታዲያ በምትሰራቸው ቪዲዮዎች በተለያየ ጊዜም ልዩ ልዩ ተቃውሞም ይገጥማታል። ዋነኛው ደግሞ ያለባበሷ ጉዳይ ነው። እሷ እንደምትለው የምከተለው ፋሽን ነው፣ ፋሽን ደግሞ እኔ በመሰለኝ መንገድ ማድረግ እችላለሁ የሚል ሐሳብ አላት። በርካቶች ግን እንደሚሉት ከሆነም አለባበሷ ከባህል ያፈነገጠናም ያልተለመደ በመሆኑ ጥሩ አይደለም የሚሉ ቢኖሩም እንኳን በዚያው ልክ ግን ይሄ ሁሉ ተቃውሞ እየገጠማት ለምን ይሆን ወደ 700 ሺህ የሚጠጉ ተከታዮች እየተከተሏት የሚገኘው የሚለው ደግሞ በሌላ በኩል ሌላ ጥያቄም የሚያስነሳ ሆኖ የቆየ ጉዳይ ነው ማለት ነው። ታዲያ ወጣቷ በቲክቶክ ሽልማቶች ላይ ከዚህ ቀደምም በነበረው ዘንድሮም በተካሄደው ማለት ነው አነጋጋሪ የሆነ የአለባበስ መንገድ ነበርም አድርጋ የመጣችው። የባለፈው የቲክቶክ ሽልማት ላይ ለብሳው የነበረው ልብስ ተመልከቱት። አለባበስ አንድ ላይ ያወጣው ወደ 3.5 ሚሊዮን ብር ነው። ይሄ እንደምታዩ ያው ዳይመንድ እና ወርቅ ልብጥ የተሰራ ስለሆነ እንደምታዩት ነው። እያንዳንዱ መልክቶች ራሱ በብር እና በዳይመንድ የተሰሩ እንዲህ አስገራሚ ሆኖ ያለፈው አለባበሷ በዘንድሮ ደግሞ ምን ይገርማችኋል ከዚህ የበለጠም የባሰም አለኝ ብላ በሌላ አለባበስ ተከስታም ተመልክተናት ነበር። በዚህኛው ማለት ነው። አንደና መጣሽ አንደና ቀየሽኝ። በጣም ነው የምታምሪው። አለባበስሽ በጣም ነው የሚያምረው። የልብስሽ ኮስት ብትነግሪኝ? የልብሴ ኮስት ኢን ሚሊየንስ ነው። ያው ሁሌ ግልጽ ነው ነገር 3 ሚሊዮን ብር። በጣም ነው የሚያምረው። በጣም የሆነ ለየት ብለሻል። ጠያቂዋ ምን ትላለች? እንደምትመለከቱት በጣም ደስ ይላል የሚል የማበረታቻ ምላሽ ትሰጣታለች። እውነት ደስ የሚል አለባበስ ነውን? ሁላችሁም ከዚህ ቀደም እንዳያችሁትና እንደሰማችሁት ነው ነገሩ። ታዲያላችሁ ይሄንን አለባበሷን ተከትሎ በርካታ ሰዎች ተቃውሞ ሲያስነሱ ነበር። ከባህላችን ከሃይማኖታችንና እስካሁን ከነበርንበት አኗኗር አንፃር ይህ ትክክል አይደለም የሚል ተቃውሞ ሲያስነሱባት ነበር። አስከትላም ታዲያ በቲክቶክ የቀጥታ ስርጭት ላይ ከአንድ ወጣት ጋር ቆይታ ባደረገችበት ጊዜም እጅግ አስገራሚ የሆነ ምላሽ ሰጥታለች ከዚሁ ካለባበሷ ጋር በተገናኘ። ይሄንንም ስሙት። ምክንያቱም ህዝቡ
ተቆጥቷል። ባለባበስሽ ምክንያት ልክ አይደለችም፣ ከባህላችን ያፈነገጠ ነው ብሏል። ምክንያቱም አንቺም ደግሞ ከህዝብ ጋር ነው የምትሰሪው። ኦልሞስት ደግሞ ከ600,000 በላይ ህዝብ ይከተልሻል። ልክ ነህ። አሁን እንደነገርኩ አሁን ከዚህ ቀደም ብዬ እንደገለጽኩልህ የሰው ትችት አንድ ሰው የራሱን ሀሳብ የመግለጽ መብት አለው፣ አለመውደድ መብት አለው፣ መውደድ መብት አለው። ይሄ የኔን አለባበስ መውደድ አለበት ግዴታ ማለት የለብኝም። እኔ የራሴን አውትፊት ነው የለበስኩት። ስለዚህ አለመውደድም መውደድም መብት ስላለው የሚያነካከኝ እንትን የለም። ስለዚህ ይቅርታ ጠይቂ። ይቅርታ የሚያስጠይቀኝ እኔ የሰራሁት ነገር የለም። በጣም ብዙ አውትፊቶች በነገራችን ላይ ብዙ እንትን ማድረጋቸው ብዙ አውትፊቶች ስላሉኝ ይቻላል። የተለያዩ ፋሽኖች የራሴን የፋሽን ዲዛይንም የእንትን የማለት የመክፈትን ማሰብ ስላለኝ እንደውም አብረን የምንሰራበት ህዝቡን ማሳምንበት ፋሽን ጀስት ከሌላ ነገር ጋር እንዳያነካኩት ምናምን የሚለውን እንደውም በጣም ብዙ ነገር የመስራት ሀሳብ አለኝ ፋሽን ላይ እና ሞዴሊንግ ላይ እና ፋሽን ላይ። መልካም እድል እመኝልሻለሁ። እንግዲህ እንደዚህ ይቅርታ አልጠይቅም መብቴ ነው አይነት ሐሳቧን ካስቀመጠች በኋላ በርካቶችም ትዝብታቸውን አስቀምጠው በዝምታ ነበር ያለፉት። ወደ ሁለተኛው ቲክቶከር ጉዳይ እናምራ። ወጣቱ ጃኒ በሚል መጠሪያ ነው በቲክቶክ እና በዩቲዩብ የምናውቀው። ትክክለኛ ስሙ ዮሐንስ መኮንን ተብሎ እንደሚጠራም ካገኘነው መረጃም ለማግኘት ችለናል። ጃኒ በልጅነቱ ዳንሰኛ የመሆን ህልም ስለነበረው የማይክል ጃክሰን ዘፈኖች ላይ እየደነሰ እንዳደገ በተለያየ መንገድ ከዚህ ቀደም ሲናገር ሰምተነው ነበር። ጃኒ በዩቲዩብ ከ420,000 ተከታዮች በላይ ያሉት፣ በቲክቶክ ደግሞ ከ410,000 በላይ ተከታዮችን ማፍራት ችሎም የተለያዩ ሐሳቦችና ኮንተንቶችን የሚያቀርብ ነው። ከዚህ ቀደም ይሄን ያክል ተቃውሞ የሚያስነሳ ነገር አልነበረውም። ምክንያቱም የሚሰራቸው ስራዎች እጅግ ደስ የሚያሰኙና በተለይ ደግሞ በዩቲዩብ የሚያቀርባቸው የሪቪው ስራዎች ከሀገር ውጭም ወጣ ብሎ የተለያዩ ዓለም ክፍሎች ሀገራት አኗኗር ባህልና ወግን እያቀረበልን እያዝናናን እያስተማረን በዩቲዩብ ስራዎቹም እናውቀዋለን። ሀገር ውስጥም ቢሆን የሀገራችንን እንዲሁ ቅርሶችን፣ ባህሎችን አለፍ ሲልም ደግሞ ታሪኮቻችንንም ጭምር የከተሞቻችንን ገጽታዎችንን በማስጎብኘት ደስ የሚል ስራዎችን የሚሰራ ወጣት ነበር። በዘንድሮ የቲክቶክ ክሬቲቭ አዋርድ ላይ ደግሞ ተሸላሚ ለመሆን ችሏል። በዚሁ በሪቪው ኮንተንት ተቀዳሚ ተመራጭም በመሆን አሸናፊ መሆንም ችሎ ነበር። ነገር ግን በእለቱ ለብሶት የመጣው ልብሱ ከፍተኛ ተቃውሞ አምጥቶበት ነበረ። ስለ ጉዳዩም እኛ ከዚህ ቀደም የነበረውን ሂደት ነግረናችሁ ነበር። ከአለባበሱ ጋር በተገናኘ ምላሽ ሰጥቶበት ነበር። በተወሰነ መንገድ ተመልከቱት። ከሁለት ዓመት በፊት ቲክቶክ ላይ የማይክል ጃክሰንን ልብስ ፖስት አድርጌ ነበር። በቃ ከዚህ በኋላ ለራሴ አዋርድ ስቀርብ እንደ ማይክል ጃክሰን ነው መልበስ የምፈልገው የሚል ነበረ። እንደሱ ነበር ለመልበስ ሐሳቤ። ግን እኔ ያሰብኩትና ሰው የተቀበለው በጣም ግራ ተጋብቷል። ከፖስት ካረኩ በኋላ ልክ ኮመንት ሳይ ነው በቃ አምሮዬ ወደ ሌላ ነገር ሄደው እንደዚህም ነገር አለ እንዴ ላይክ ማሰብ ጀመርኩ። እኔ ግራ ገብቶኝ ነበረ። ሌላኛው በጉያው ስር አድርጎ ስለታየው ቦርሳ የሰጠው ምላሽ ነው። ከዛ ደግሞ ቦርሳው መጣ። ደግሞ አልዋሻችሁም ቦርሳ ሐሳብ አልነበረም፣ ከዘራ ነበር ያሰብነው። ይሄ ዘመናዊ ከዘራ አለች እና ኬት አባታችን አምጠው ምንም ልናመጣው አልቻለም። ከዛ ቦርሳው ደግሞ ክለች ባግ ይባላል። የወንድ ቦርሳ ነው አክቹሊ። ትንሽ ብልጭልጭ እያለ ነበር። ሰው ሀበሻ ልብስ ነው ያሰፋውበት። ጃኒ ሲናገር እንዲህ ያለው አለባበስ ከማህበረሰባችን ከባህላችንም ጋር ሊሄድ የማይችል በመሆኑ ይህንን ማድረጌ ስህተት ነው የሚል አስተያየቱንም አስቀምጧል። ስሙት። ይሄ ከሀገራችን ጋር ሄድ ያው ሳስበው ሁሉም ነገር ትንሽ እንትን ይከብዳል። ግን የሀበሻ ልብስ ለምን አናሰፋበትም ብለን ነው ምንም የሀገር ነገር አይመጣውም ብለን የሀበሻ ልብስ ያሰፋንበት እሱን ነው። ክለች ባግ ይባላል። ወንዶች የሚያደርጉ ቦርሳ ነው። ግን እስማማለሁ እዚህ ሀገር አይደረግም። ለአዋርድም ማድረግ አልነበረብኝም፣ ተቀብያለሁ። ግን ያው ከዘራ ባገኝ ደግሞ ሞር የበለጠ ብታዩት ደስ ይለኝ ነበር። በፋሽን መንገድ ብቻ ነው እኔ ያሰብኩት። ያ በድጋሚ አጥፍቻለሁ፣ አልዋሽም። እንግዲህ እንዲህ ያለ የሰነበተው ጉዳይ አሁን በመጨረሻም እነዚህን ሁለት ቲክቶከሮችን ጨምሮ ሌሎችም በቲክቶክ በኩል ልዩ ስራዎችን የሚሰሩ ወጣቶች በፖሊስ ቁጥጥር ስር መዋላቸውን ያገኘነው መረጃም ያመለክታል። ለምንድነው በፖሊስ ቁጥጥር ስር የዋሉት? ከዚህ በተጨማሪም
የተያዙበትን የዝርዝር ሁኔታ ደግሞ አስከትለን እንንገራችሁ። የኢትዮጵያ ፌዴራል ፖሊስ ከሀገራችን ባህልና ስነ ስርዓት ያፈነገጠ አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎች ላይ ምርመራ መጀመሩን አስታወቀ በማለት የአዲስ አበባ ፖሊስ በመረጃው አካፍሎናል። አዲስ አበባ ህዳር 30 ቀን 2018 ዓ.ም የሚል ነው መረጃው ዛሬ ስለሆነም የወጣው ማለት ነው። የኢትዮጵያ ፌዴራል ፖሊስ በሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ህዝብ ባህልና ስነ ስርዓት ባፈነገጠ አኳኋን ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን የቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎችን ከነግብረ አበሮቻቸው ጋር በቁጥጥር ስር አውሎ ምርመራ ማጣራት መጀመሩን አስታውቋል በማለት ነው የፖሊስ መረጃም የሚያመላክተው። ዝግጅቱን በስፖንሰር የደገፉና ፕሮግራሙንም ያቀነባበሩ ተጠርጣሪዎች በማለት ዝርዝራቸውን አቅርቧል። ከነዚህ መካከል በአንደኛ ደረጃ ያስቀመጣት ወንጌላዊት ገብረ ኢድሪያስ በርሄ በሚል መጠሪያም የምትታወቀው በቲክቶክ ደግሞ ኢቫን ኢድሪስ በሚለው ስሟም የምናውቃት ናት ማለት ነው። ቀደም ብለን የነገርናችሁ። በሁለተኛ ደረጃ በረከት ጸጋዬ ጅፋር፣ በሶስተኛ ደረጃ መቅደም ደረጀ መንግስቱ፣ ግሩም ገዛኸኝ ቀጨኔና ዮሐንስ መኮንን ኃይለ ማርያም የተባሉ ግለሰቦች መሆናቸውን ነው የገለጸው። ዮሐንስ መኮንን ማለት ጃኒ ነው ማለት ነው። የኢትዮጵያ ፌዴራል ፖሊስ ከህብረተሰብ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዳያስከትሉ ተጠርጣሪዎቹ ላይ የህግ ተጠያቂነት ለማረጋገጥ የጀመረውን ምርመራም አጠናክሮ እንደሚቀጥል ያስታውቃል በማለት ነው የፖሊስ መረጃም በፌስቡክ ገጽ ላይ ያገኘ ነው። እንዴት ተመለከታችሁት? ሐሳብ አስተያየታችሁን፣ የተሰማችሁን ስሜት በኮሜንት ላይ ልታስቀምጡልን ትችላላችሁ። ለማንኛውም ከቲክቶከሮቹ ጋር በተገናኘ አዲስ የወጣው መረጃ ይህንን ይመስላል። እኛም ጉዳዩን እንድታውቁት በሚል ትኩስ መረጃም ስለሆነ እንዲህ አጋርተናችኋል። ጌታቸው በላይ ደግሞ አብሬያችሁ ቆይታ አድርጌያለሁ። በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉ እናመሰግናለን። ቻናላችን ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችንም የቲክቶከሮቹን አነጋጋሪ ጉዳይና የመታሰራቸውንም ሁኔታ በዚህ ያለ መንገድ አቀርብን። በሚቀጥለው እንደገና በሌሎች መሰናዶች እንገናኛለን። እስከዚያው ቻናሉን ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ አኑሩልን፣ ወይም ደግሞ ስክሪን ላይ በተቀመጠው ስልክም ልትደውሉልን ትችላላችሁ። እስከዚያው መልካም ጊዜ